ዓመታት ወደ ሀገር ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባቱን ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመዱ ሸቃጦች የሚል ልብ ሰባሪ ቃል ሰነዘሩ። እጅግ አሳዛኝ ዜና ነው በአሁኑ ሰዓት የተሰማው። አንዲት ሴት ብዙ ዓመት አረብ ሀገር ለፍታ ወደ ሀገር ስትመለስ ቤተሰቦቿ ገንዘቧን ጨርሶ በስሟ ያለውን ቤት ሸጠው ነበር የጠበቋት። እሷም እንግዲህ ገንዘቤስ ንብረቴስ ስትል እነሱም እንደዚህ ነበር ያሏት። እንደለመድሽው ሸቃቅለሽ ቢ በማለት እንግዲህ በዚህ ንግግራቸው ልቧ ተነክቶ የአእምሮ ህመም አጋጥሟት ወደ ጸበል ትሄድና ጸበልን ብዙ ጊዜ ቆይታ በስተመጨረሻ በትላንትናው ዕለት እንግዲህ ራሷን አጥፍታለች። አረብ ሀገር ያላችሁ ወንድም እህቶቼ እንግዲህ ጊዜው ከፍቷል፣ ጥንቃቄ አድርጉ። ይህንንም ታሪክ እንግዲህ የነገርኳችሁ ትማሩበታላችሁ ብዬ ነው። መልካም ምሽት። አቤት 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 አቤት! ይሄ የምንሰማው ሁሉ ተረት አይደለም፣ በጣም እየሆነ ያለ ነገር ነው። ብዙ ቀን እኔ ያወራለሁ፣ አንዳንድ ቀን ትሰሙኛላችሁ፣ አንዳንድ ቀን አሰሙኝም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ወርቶች እንዴት ናችሁ? ልጅ ሰላም ናችሁ ያለችሁ ሰላማችሁ ብዙ ይበል። እንግዲህ ሰው ሊለወጥ ከሀገር ይወጣል። የሚወደው እናት አባቱን ከብዙ ነገር ተነጥላችሁ ትሄዳላችሁ። ከትምህርታችሁ፣ ከልጅነታችሁ፣ ሁሉ ነገር ሄዳችሁ ስንት ዓመት ሙሉ ለፍታችሁ አላማ አለን፣ ቤት አለን፣ ቤተሰብ አለን ብላችሁ ከሁሉም ውጭ ሆናችሁ በ20 ዓመት ወይ በ15 ዓመት ወይ በ10 ዓመት ያንን ነገር ልትረዱ ትችላላችሁ ነው። እቼታችን ተከዳ ማንን ታምናላችሁ? እኔ እኮ ያ ነገር ነው ጥያቄ የሚሆንብኝ። ጓደኛ ይመጣል ይሄዳል። በስራ ቦታ የተለማመዳችሁት፣ በስደት የተለማመዳችሁት፣ እሺ ይቅር ይሁን፣ ይክዳችሁ፣ ይምጣም ይሄድ፣ ምንም ነገር አያጎልባችሁም፣ አይጨምርላችሁ። እሺ ቤተሰብ ሲከዳስ ማን አለኝ ብላችሁ ትኖራላችሁ? እቺ ልጅ ራሷን ብታጠፋ ትክክል አይደለችም እንዳትሉ፣ ትክክል ናት። ማንን አምናስ ሌላ ህይወት ትቀጥላለች? የእናትሽ ልጅና እናትሽ ከበደለችሽ ማንን ታምናለሽ? ማንንም አምናችን፣ ማንንም። የምሬን ነው የምላችሁ። ምክንያቱም የራሱ ሰው የራሳችሁ ሰው ከጎዳችሁ የሌላውን እንዴት አድርጋችሁ ታምናላችሁ? በቃ ሁሉም አንድ አይነት እንደሆነ ነው የምትረዱት። ከቤተሰብ በላይ የበደላችሁ ሰው የለም። ሌላው ደግሞ እንዴት ሊያረጋችሁ ነው? አጥንታችሁ ሊበላ ነው አይደል? አያችኋ? እንደዚህ አይነት አማራጭ የሌለው ነገር ክደት ሲመጣ ራሳችሁን እስከማጥፋት ደረጃ ትደርሳላችሁ። እና እህታችን በጣም ታሳዝናለች። እንደዚህ አይነት ነገር ዛሬም እኔ እንደ ታሪክ አውርቼው እሄዳለሁ። ነገም ሌላው አንድ እህታችን እንደዚህ ሆነች ሳይሆን እንዳይሆን መማር አለባችሁ። ይህ ህይወት ዛሬ ለሷ ደርሷት ከሆነ ጣፋንታዋ የእናንተ ጣፋንታ ወደፊት ምን መሆን እንዳለበት አሁኑኑ ሰርስራችሁ። ንብረታችን በማን ስም ነው የምንልከው? ገንዘብ አለ የለም? ንብረታችንን በማን ስም ማስቀመጥ አለብን? እንዴትስ አድርገን ገንዘባችንን እናስቀምጥ? እንዴትስ አድርገን ከባል ጋር ተማምነን ከባላችን ጋር እንዴትስ አድርገን ንብረታችንን እናፍራ ብላችሁ መንገድ ማውጣት አለባችሁ። እናንተ እየሰራችሁ በወር የሚመጣውን ገንዘብ ብቻ መጠበቅ ሳይሆን አገር ስትልኩት ስራው ምንድን ነው? አገር መጥቶ ምን ላድርገው? እንዴት ነው ቋሚ ንብረት ለእኔ ነገ ሄጄ የማገኘው ብላችሁ ይሄን ዲቴል ስሩበት። የሚጠቅምሽን ልንገርሽ፣ የምሬ ነው። የማታገኙትን ዝም ብላችሁ ወራችሁ ሲደርስ መላክ ወር ሲደርስ ሰዋቁ መጥቶ ደጃፍ ላይ ይቆማል። ገንዘብሽን ይዞ ይሄዳል፣ ይልካል። ደረሰኝ ትልካለሽ። ደረሰው ያው ግን ወይ ደረሰ። የምትሰሩትን ቤትም ከሆነ ነገ በማን ስም ነው? እንዴትስ የእናንተ ሊሆን ይችላል? ይሄ ነገር ክደት አለው የለውም ብላችሁ በደንብ አድርጋችሁ ወቁ። አንዲት እህታችን ነበረች፣ በቅርቡ ላውራችሁ። ታገባለች። ማነው ቤት አሰርታ ወንድሟ ያሰራላታል። በወንድሟ ስም ነው። ከዛ ወንድሟ ነግራቸዋለሁ ይህን ነገር ከዚህ በፊት። ወንድሟ ያገባል። ሲያገባ ቤቱን የራሱ አደረገው። አያ ቤቴ ብላ ስትጠየቅ ቤቷን ተከዳች። ያቺ ግን በምን ተወሰደ? ያመጣት ሴትዮ መክራው ነው ተባለ። ሴትዮም ትምከር፣
የተገባችውም ሴትዮም ትምከር፣ ግን እሱ እህቱን ከዳ ነው እንዲህ። ያቺ መከረችው አልመከረችው ለእህቱ ብሎ የሰራውን ቤት ከዳት፣ የራሱ አደረገ ማለት ነው። እንደዚህ አይነት ነገሮች ብዙ እየተፈጠሩ ስለሆነ መደረግ ያለበት ጥናት ታችሁን እናንተ ተጥላችኋል። ማንም የላችሁ። ቤታችሁ በምትልኩት ገንዘብ ልክ አይሰራም። ማይረባ ቤት ይሰራላችኋል። መንገዱን በእርምጃ ተራምዳችሁ መግባት የማትችሉበት ጎራ ላይ ተሰርቶ ይጠብቃችኋል። ከከተማ ወጥቶ ገደል ውስጥ ተሰርቶ ይጠብቃችኋል። እንደዚህ አይነት ነገር አስተካክሉ። ምንም ሰው የላችሁም። የምሬ ቤተሰብ የሚፈልጉ በቃ ብሩን መብላት ነው። የሆነ እቃ አሁን ኦንላይን ተጀምሯል። አንቺ እነሱ እንዳይበሉብሽ ብለሽ እቃ ሰብስበሽ ከኛ ጋር ገዝተሽ ትልካለሽ። ኮተቷ ላከ ይችላል። ካርጎሽን በስንት ጉድ ካርጎ ልክሽ ካርጎ ቤት ማለት ነው። ይሄን ኮተቷን አመጣ ይችላሉ። በርሜሉን በእርግጫ እያሉ ማለት ነው። ተጥላችኋል። መንቃት አለባችሁ። መሬት ፈንቅላችሁ መንቃት አለባችሁ። እስከዛሬ የለም ነበረ በቃ የዋህነት እስከዛሬ ተጫወተባችሁ። ከአሁን በኋላ መንቃት አለባችሁ። እንዲህ ስንት አመት ልኖር ነው? 1000 ዓመት እንኳን ኖር ነው። የአንድ ዓመት ገንዘባችሁን ግን ጠንቀቃችሁ ማን ጋር እንደሚሄድና ምን ማድረግ እንዳለባችሁ ማወቅ አለባችሁ። ይሄ የኔ ምክር ነው። ከተመቻችሁ ላይክ አድርጉኝ። በጣም ስላሳዘነኝ ነው ታሪኩ የመጣሁት።